ለተንኮል ሰይፉን የሳለ ራሱ ይቆረጥበታል። አስገራሚና አስተማሪ ታሪክ። አንዱ ሚስቱን ይመታታል። በአጋጣሚ ሊገድላት ሳያስብ በእጁ ትሞትበታለች። ጉዳዩ ይፋ ወጥቶ ወደ እንዳይሆንበት ምን ማድረግ እንዳለበት ያስባል። አስቦ አሰላስሎ በስተመጨረሻም አንድ ሐሳብ መጣለት። እርሱም ወደ ሰፈራቸው አዋቂ ነኝ ባይ ሰው ጋር መሄድ ነበር። ታዲያ ይሄ አዋቂ ተብዬ ሰውም መፍትሄ የሚለውን ሐሳብ እንዲህ ሲል ይመክረዋል። ደጅ ላይ ተቀምጥና ቆንጆ ወጣት ሲያልፍ ካየህ አንዳች የምታግዘኝ ነገር አለ በለውና ወደ ቤትህ አስገባው። ከዚያም ግደለውና ከባለቤትህ ሬሳ ጋር አጠገብ ለአጠገብ አጋድመው። የእርሷን ቤተሰቦች ጥራና ከዚህ ወጣት ጋር ሲያመነዝሩ ስመለከት ራሴን መቆጣጠር ተስኖኝ እርምጃ ስወስድባቸው በእጄ ሞቱ ብለህ እንገራቸው አለው። ሰውየውም መላ ነው ተብሎ የተነገረውን ተቀብሎ ደጃፉ ላይ ሄዶ ቁጭ ብሎ መጠባበቅ ይጀምራል። ብዙም ሳይቆይ አንድ ወጣት በአጠገቡ ሲያልፍ ተመለከተና ወንድም አንዴ ላስቸግርህ የሆነች ነገር እንድታግዘኝ ፈልጌህ ነበር ብሎ አስማምቶ ወደ ቤት ያስገባዋል። እንደ ተመከረውም ይገድለውን ከሚስቱ አጠገብ ያጋድመዋል። የሚስቱ ቤተ ዘመዶች ሲመጡም በዝሙት ላይ አግኝቷቸው ራሱን መቆጣጠር አቅቶት እርምጃ እንደወሰደባቸው ይነግራቸዋል። እነርሱም ጥፋተኛ ሳያደርጉት ምክንያቱን ይረዱትና ይተጎታል። ይህንን የማምለጫ ዘዴ ነግሮት የነበረው ሰውዬ ጉዳዩ ከምን እንደደረሰ ሊጠይቀው ቤቱ ይከሰታል። ገዳዩ ሰውዬም የመከረውን እንዳደረገና እንደተሳካለት በኩራትና በምስጋና ይነግረዋል። እስኪ የገደልከውን ልጅ አሳየኝ ብሎ አዋቂ ተብዬው ይጠይቀዋል። ገዳዩ ወስዶ ሲያሳየውም ለካስ የተገደለው የራሱ የአዋቂ ነኝ ባዩ ልጅ ኖሯል። በሳሉት ቢላዋ መቆረጥ ይሉሃል። እንደዚህ ነው። ለተንኮል ሰይፉን የሳለ ራሱ ይቆረጥበታል። ለወንድሙ ጉድጓድ የቆፈረ ራሱ ይገባበታል። የሌሎችን ነውር አደባባይ የሚበትን የራሱ ነውር አደባባይ ይታይበታል። ሰላም ሁኑ።